ጋይስ እንዴት ናችሁ? ይህ አዲስ የዩቲዩብ ቻናላችን ነው። እኔ ኒሻን እባላለሁ። ኒኩለኒ ነኝ። በዚህ የዩቲዩብ ቻናላችን የተለያዩ ነገሮች እናንተ የሚያዝናኑ ነገሮች ኢንስፓየር የሚያደርጉ ነገሮች ይዘን እንመጣለን። ያው ቅድም እንደተናገርኩት ኩለኒ ይባላል። ቅድም ቪዲዮ አልተቀረጸም። ኩለኒ ያልኩት ቪዲዮ ነው። ኦሬዲ ያለሽ ኢንተርኔት ቴክ 2 ሃይ ጋይስ እንዴት ናችሁ? ይህ አዲስ የዩቲዩብ ቻናላችን ነው። እንኳን ወደዚህ የዩቲዩብ ቻናል በሰላም መጣችሁ። እኔ ኒሻን እባላለሁ። ኒኩለኒ ነኝ። በዚህ የዩቲዩብ ቻናላችን የተለያዩ ነገሮችን የሚያዝናናችሁ ነገሮች፣ ፈን የሆኑ ነገሮች፣ ኢንስፓይሬሽናል ነገሮች ይዘንላችሁ እንመጣለን። አንዳንድ ነገሮች ስለራሳችን አሁን እንነግራችኋለን። ኩለኒ ነው ስሜ። ለራስ ለመግለጽ በአጠቃላይ አርት ነኪውን አርቲስቲክ የሆኑ ነገሮች ይመቹኛል ብዬ አስባለሁ። ስዕል፣ ሙዚቃ፣ ዲዛይኒንግ፣ ፋሽን ጋር የተያዙ ነገሮች ጠቅላላ ኢንተረስቴ ናቸው መሰለኝ። ኩለኒ ማናት ቢሉሽ በሆነ ቃል ራስሽን በምን ትገልጪ? አንቺ የሚገልጽሽ ነገር ሰው ወይ አንቺን ሲያይ የሚያስታውሰው ነገር ከአጠቃላይ ከውበቴ ልጀምር። እንግዲህ እስካሁን እስከማውቀው ድረስ አሁን ያልኳቸው ነገሮች እንዳሉ ሆነው ፈን ነኝ ብዬ አስባለሁ። ሰዎች የሚወዱት አይነት ልጅ ነኝ። እባክሽ። እና ሌላ ምንድን ነው? በጣም ግልጽ ነኝ። በጣም ብዙ ጥሩ ኳሊቲዎች አሉኝ በአጠቃላይ የምሬን ነው። አንቺስ ምን አለሽ? ተናገሪ። እኔ ኢንተረስት ካልሽ ምንም የለሽም? አይ ኢንተረስት ማለት ወደፊት መስራት አስፓየር የሚያደርገኝ ነገር ለመስራት የምፈልገው ነገር ላይክ የበጎ አድራጎት ስራዎች መስራት ፈልጋለሁ። ከፕሮፌሽናል ማለት ባለውበት ቦታ ጥሩ ነገር ለመስራት ሞክራለሁ ፈልጋለሁ ማለት ነው። ቁም ነገር አውራው ፕሮፌሽናል ስራዬ ላይ ጥሩ ፕሮፌሽናል ባለውበት ቦታ ጥሩ ፕሮፌሽናል ለመሆን ፈልጋለሁ። ግን ኢንተረስቴ ምንድነው? በጎ አድራጎት ስራዎች ላይ መሳተፍ ፈልጋለሁ። በተለይ ህፃናትን መርዳት የሚያዝናናሽ እሱ ነው ነው ኢንተረስቴን ነው የምልሽ። ሆቢ የሚያዝናናኝ ነገር በተለይ ስዊሚንግ ከስፖርት ጋር ተያያዘ ዋና በጣም ነው የምወደው። አልችልም በደንብ ግን ዋና እወዳለሁ። ቴኒስ ደስ ይለኛል። መዝናናት ውስጥ ስትሆኚ የሚያሳይ ቪዲዮ ይኖራል ወደፊት። ኢትዮጵያን ያፈሩ ብዙ ዋናተኞች አሉ ሀገራችን ውስጥ። እኔ ሮቤል ልትሉ ትችላላችሁ። እንደ ሮቤልማ ሮቤል ይሻላል። አትሊስት መንሳፈፍ እችላለሁ። እኔ ዝም ብለሽ ብትለቂ ልንሳፈፍ እችላለሁ። ዋው ያዝልሽ የኪቤ ጉዳይ መሰለኝ። ወይስ ሌላው ደግሞ ደስ የሚል ነገር እንትን ቤት ውስጥ በጣም መዘመር ደስ ይለኛል። ትንሽ የድምጽ ነገር አለች ብዬ ማሰብ ቆንጆ ነው ብላ ታስባለች። ያው በጣም ጥሩ አይደለም ግን ጥሩ ነው የማይደም ሌላው ጭር ሁሉም ሰው ድምጼ ጥሩ ነው ብሎ ያስባል። እንግዲህ እውነታው ሌላ ሊሆን ይችላል። ቀጥይሽ። እሺ ሌላ ደግሞ መግለጽ ያለብኝ ነገር ከምጠላቸው ነገሮች ውስጥ ከምወዳቸው ነግሬያቸዋለሁ። ከምጠላቸው ነገሮች ውስጥ ድመት በጣም ነው የምጠላው። በጣም ድመት ምን አይጠላም። ድመት ከፀጉሯ ብጀምሪ ራሱ ይፈረሳል። ይሄው ቀዳታ ተጠፋው። እስቲ ወደ ቁም ነገሩ እንምጣ። እንግዲህ ይሄን ቪዲዮ ለመስራት ያሰብነው ዩቲዩብ ቻናል ለመክፈት ያሰብንባቸው ምክንያቶች አሉ። አይ ቲንክ ሲመስለኝ ለምሳሌ እኔ በጣም ፋሽን ላይ ኢንተረስትድ ነኝና ምሰራውን ከዛ ጋር የተያያዘ ነገር ነው። ስለዚህ ምሰራቸው ነገሮች ኢንተረስቲንግ ናቸው። ኢንተረስቲንግ ብዬ ማስባቸው ነገሮች ከእናንተ ጋር ሼር ባረግ በጣም ጥሩ ነው ብለን ስላሰብን ነው። ያዝናናሉ፣ ያስተምራሉ። ለምሳሌ የተለያዩ አዳዲስ ቦታዎች ስንሄድ ጉዞ ስናደርግ ኢትዮጵያን እንወቅ። ኢትዮጵያ ማለት እንደዛ ፈንድ ላይ ኖረን ይችላል። ኢትዮጵያን እንወቅ ሚል አይነት ጉዞ ላይ እናደርግ እንችላለን። ግን ከሰፈር እንጀምራለን። ስፔሻሊ ደግሞ ፋሚሊዎቻችን የዩቲዩብ ፋሚሊዎቻችን እየበዙ ሲሄዱ በግሩፕም ቪዚት ልንጀምር እንችላለን እና አዳዲስ ቦታዎችን
ስፔሻሊ አዲስ አበባ ውስጥ የሚከፈቱ አዳዲስ ቦታዎችን ብሎግ እናደርጋለን። በህይወታችን ራሱ ሜጀር የሆኑ ነገሮች ሲኖሩ ብሎግ እናደርጋለን እና እንደዚህ አይነት ነገሮችን እንሰራለን። ሌላው በቃ የተለያዩ እናንተ የሚያስደስቷችሁ በተለይ በእኛ እድሜ ግሩፕ ያላችሁ ልጆችን ሴቶችን በተለይ ኢንስፓየር የሚያደርጉ ኢንስፓይሬሽናል ቪዲዮዎችን ይዘን እንመጣለን። ሜቢ አዳዲሶችን እንደዚህ ወጣቶችን ጥሩ ተነሳሽነት ያላቸውን ካገኘን ኢንተርቪው እያደረግን ለሰዎች ኢንስፓይሬሽን እንዲሆኑ ጥሩ ናቸው ያዝናና የሚጠቅሙ ነገር የምናስባቸውን ነገሮች ጠቅላላ ይዘን እንቀርባለን እና ስለዚህ ሰብስክራይብ አድርጉ፣ ኮሜንት አድርጉ። እንድንሰራላችሁ የምትፈልጓቸው ቪዲዮዎችን ኮሜንት ላይ መጻፍ ትችላላችሁ። ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ከጎን ያላችሁን ኖቲፊኬሽን ቤል ምልክታችሁ እሷን ክሊክ አድርጓት። ያው ቶሎ ኖቲፋይ ያደርጋችሁ ይሄው እንደተረኩ ይሄን ያረጋችሁ ቤተሰብ ሁኑ አብረን እናድጋለን። I'm not sure about you ግን እስቲ ማደጉ ነው አይ አይደለም ምርጫችሁ እንደማይሰሰቱ በኔ አትሰሰቱም በሷል ተሰሰቱ ስላላችሁ ሌላ ቪዲዮ ይዘን እስከምንገናኝ ድረስ ለዛሬ ራሳችንን ያስተዋወቅንበት ቪዲዮ በዚህ እንጨርሳለን። ባይ